ዲያብሎስ እግዚአብሔር እንደዚህ ይለዋል፣ ብርቱዎቹን ለኔ ተዋቸው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? ብርቱዎቹን ለኔ ተዋቸው፣ እነሱ አያውቁትኝም። ደካሞቹን ግን አልችላቸውም፣ ምክንያቱም ድካማቸውን ስላመኑ ወደ አንተ መጥተዋል። ወደ አንተ የመጣውን ደግሞ አልችል። እየሰማችሁኝ ነው? እንችላለን እኛ። ትችላላችሁ መሰለኝ። ትችላላችሁ ወይ? ማን ይችላል? እሱ ያሸንፍልን። ተውታችሁ ጌታ ሆይ እኔ ከዚህ በኋላ ማድረግ የምችለውን ነገር ጨርሻለሁ፣ አንተ ጉልበት ካልሆንክኝ በስተቀር አንተ እጅህን ካላስገባህበት በቀር እኔ ትችዋለሁ። ድካማችን አምነን ስብር ብለን መተን ማልቀስ ነው። እኛ ዝም ብለን ንስሐ እንግባ፣ ዝም ብለን ስጋው ደግሞ እንቀበል፣ ዝም ብለን የወደቅን ቶሎ እንነሳ። እግዚአብሔር ትጋታችንን እሱን ለማስደሰት ብለን የሄድነውን ርቀት አይቶ አንድ ቀን ይምረናል። ስለዚህ ድካምን አምኖ ወደ እግዚአብሔር መቅረብ፣ ተስተካክሎ ንስሐ መግባት የለም። የሚያስተካክል ንስሐ ነው። ሐኪም ቤት ናት ቤተክርስቲያን፣ ሐኪም ቤት ናት። ሰው እንዴት ነው ሲሻለኝ ሄዳለሁ ይባላል ሐኪም ቤት? ሞኝነት እኮ ነው። ቆይ ትንሽ ተስተካክይ፣ እቺ ነገር ስቶ ንስሐ ገባለሁ ቤተክርስቲያን ሄዳለሁ አይባልም። እውነት የሚያስተካክለን ንስሐ